የተከበራችሁ ቤተሰቦቼ በዚህኛው ቪዲዮ ላይ ደግሞ እንዴት አድርገን ሰዎችን ኢንቫይት በማድረግ $14 እንዴት እንደምናገኝ አሳያችኋለሁ። $14ን ለማግኘት መጀመሪያ ከስር በቀኝ በኩል የአንገት ምልክቷን እንነካታለን። እሷን እንደነካም ፕሮፋይላችንን እናገኛለን። ፕሮፋይላችን ጋር ኮይን ፖይንት የመሳሰሉት ካሉበት ግርጌ ላይ ምን እናገኛለን? ኢንቫይት የምትላለች እሷን እንነካታለን። ኢንቫይት የሚለዋን ስንነካ $14 እንዴት እንደምናገኝ ማብራሪያ ይሰጠናል። ከስር ኢንቫይት ነው የምትላለች ብልጭ የምትል እሷን እንነካታለን። ልክ እሷን እንደነካናት አራት አማራጮች ቴምፕሌቶች አሉ። እነዛን ቴምፕሌቶች በስራቸው ሼር የሚል አላቸው። አንዱን መርጠን ሼር የሚለውን እንነካለን ማለት ነው። እሱን ስንነካ ከሶሻል ሚዲያዎች ውስጥ ዋትስአፕ፣ ቴሌግራም፣ ኢንስታግራም የመሳሰሉትን ሜሴንጀር አማራጮች ያመጡልናል። ስለዚህ ጓደኞቻችን ልናገኝ የምንችልበትን ፕላትፎርም ሴሌክት በማድረግ ወደሚቀጥለው እንሄዳለን ማለት ነው። ስንመርጥለት ለምሳሌ ዋትስአፕ ብንመርጥ በዋትስአፕ የምናገኛቸው ጓደኞቻችን ሊስት ይመጣልናል። ከዛ ውስጥ የምንፈልጋቸውን አንድ ሊሆን ይችላል 2 እስከ 3 4 5 በአንድ ጊዜ ሴሌክት አድርገን ኔክስት እንለውና ሴንድ ማለት ብቻ ነው። ከዛ ጓደኞቻችን እኛ ሼር ባደረግንላቸው ሊንክ ብቻ ገብተው ዳውንሎድ እንዲያደርጉ እንነግራቸዋለን። እነሱ ሲከፍቱት ምን ይመጣላቸዋል? ዳውንሎድ ኢሚዲየትሊ የሚል ይመጣላቸዋል። ስለዚህ እሱን ነክተው ዳውንሎድ ያደርጉታል። ከዛ በኋላ የመጀመሪያው ቪዲዮ የሰራሁትን ቪዲዮ በመከተል ምን ያደርጋሉ ማለት ነው? ይመዘገባሉ ማለት ነው። ከተመዘገቡ በኋላ ለኛ ምን ይመጣልናል? እንደዚህ አይነት የሚባል ሰው አንተ ሼር ባረከው ወይም አንቺ ሼር ባረክሽው ሊንክ ምን አድርጎልሻል? ሬጂስተር አድርጓል ብሎ ይነግረናል ማለት ነው። ከዛ ያ ሬጂስተር ያደረገው ሰው መጠቀም ሲጀምር በተለይ ሴት ከሆነች የመጀመሪያውን ቪዲዮ መስራት የጀመረች ቀን መጀመሪያውን ቪዲዮ ሰርታ ስትጨርስ 10,000 ፖይንት ይሰጠናል ማለት ነው በትክክል ከሰራች። ከዛ 3 ቀን ሲሞላት ደግሞ እንደገና 30,000 ይሰጠናል። እንደዛ እያለ 7 ቀን ውስጥ በሰሩት ልክ ይከፍለናል ማለት ነው። ካልሰሩ የሚያቋርጡት ከሆነ የሚቀጡ ከሆነ እነዚህን ጥቅሞች አናገኝም ማለት ነው። ወንዶች ከሆኑ ግን ኢንቫይት ያደረግናቸው እነሱ ኤጀንት ከሆኑ በኋላ እርን ማድረግ ከጀመሩ እንደ ኮሚሽን አድርጎ ነው ሊሰጠን የሚችለው እንጂ አሁን ላይ ቶሎ ከወንዶቹ የምናገኘው ሪዋርድ የለም ማለት ነው። ስለዚህ በተቻለ መጠን ያለ ቅጣት ሴቶቹ ላይቫቸው እንዲጨርሱ መከታተል ያስፈልጋል ማለት ነው።